የቻናሌ ተከታታዮች በእነዚህ መንገደኞች የደረሰ በዘራችሁ ማይድረስ ምን ይባላል ታዲያ? እነዚህ የምታዩቸው መንገደኞች በፈረንሳይ አውሮፕላን ኤርባስ 300 ለመጓዝ የተሰባሰቡ ናቸው። ቤተሰቦቻቸውን ተሰናብተው አማናውለን ብለው ነበር ቤንጎሪዮን አውሮፕላን ማረፊያ በጧት የተገኙት። ነጋዴዎች፣ ቱሪስቶች፣ ተማሪዎች፣ ለሽርሽርና ቤተሰብ ጥያቄ የሚጓዙ ሁሉ ነበሩበት። አብዛኞቹ ተጓዦች እስራኤላውያን ነበሩ ማለት ይቻላል። ሰዓቱ አልደርስ ብሏቸው ሲቅኖጠነጡ የነበሩት እነዚህ መንገደኞች በመጨረሻ ወደ አውሮፕላኑ ገብተው ቦታቸውን ያዙ። 248 መንገደኞችንና 12 የአውሮፕላኑን ሰራተኞች የያዘው ኤርባስ 300 በረራ ቁጥር 139 እንደ አውሮፓውያን አቆጣጠር ሰኔ 27 ቀን 1976 በግሪክ አድርጎ መዳረሻውን ፓሪስ ፈረንሳይ ለማድረግ ቴል አቪቭ ከሚገኘው ዴቪድ ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ከጧቱ 3 ሰዓት ተነሳ። የአውሮፕላኑ አስተናጋጆች በፈገግታ ተሞልተው መንገደኞችን ያስተናግዱ ነበር። ግማሹ ሰው እያወራ ያውካካል፣ አንዳንዶች ሙዚቃ እያዳመጡ ይወዛወዙ ነበር። መንገደኞች የአውሮፕላኑ ድባብ የተመቻቸው ይመስላል። ከጥቂት ሰዓታት በኋላ ፍጹም ባላሰቡት ሁኔታ በሞት ጎዳና ላይ እንደሚራመዱ ግን አንዳቸውም የጠረጠሩ አይመስልም። ይህ በእንዲህ እንዳለ ፈረንሳይ ኤርባስ 300 አውሮፕላን ከ2 ሰዓት በረራ በኋላ ግሪክ አቴንስ አረፈ። የ30 ደቂቃ ቆይታ ካደረገ በኋላ ተጨማሪ 58 መንገደኞችን ጭኖ ወደ ፈረንሳይ በረራውን ቀጠለ። ነገር ግን አቴንስ ላይ 4 ጸጉረ ልውጥ ሰዎች ተመሳስለው ከመንገደኞች ጋር ተሳፍረው ነበር። አውሮፕላኑ ከአቴንስ ተነስቶ 8 ደቂቃ ያህል እንደተጓዘ አንድ አስደንጋጭ ነገር ተከሰተ። በአቴንስ አውሮፕላን ማረፊያ ከተሳፈሩት 4 ጸጉረ ልውጥ ሰዎች ውስጥ 3ቱ ሽጉጥና ቦምብ እንደያዙ በድንገት ከመቀመጫቸው ተነስተው የአውሮፕላኑን መተላለፊያ ዘጉት። ከኋለኛው አውሮፕላን መቀመጫ አካባቢ ማንም ሰው ከመቀመጫው እንዳይነሳ፣ አውሮፕላኑ በእኛ ቁጥጥር ስር ነው የሚል የሴት ድምፅ ተሰማ። በድንጋጤ ክው ያለው ተሳፋሪ ድምፁ ወደ ተሰማበት አቅጣጫ ዞረ። ፍጹም መረጋጋት የሚታይበት አንዲት ሴት ሽጉጧ እንደደገነች በቀስታ ወደፊት መጣች። ተሳፋሪውን ባይኗ እየገረመመች አንድ ሰው ከመቀመጫው ንቅድቅ ላለው ቢል እስከ ወዲያኛው አሰናብተዋለሁ አለች። ቀጠል አድርጋም እኛ የፍልስጤም ሕዝብ ነፃ አውጪ ግንባር አባላት ነን። እዚህ የተገኘነው ሰው ለመጉዳት አይደለም ካልተገደድን በቀር። ስለዚህ ተራክታችሁ ወንበራችሁ ላይ ተቀመጡ አለች። ሳያስበው ሽብር የተለቀቀበት መንገደኛ ግን ሊረጋጋ አልቻለም። አውሮፕላኑ በጩኸት ተደባለቀ። ግማሹ በየወንበሩ ስር ለመሸሸግ ሲሞክር፣ ሌሎች ተቃቅፈው ምንነቱ በማይገለጽ ቋንቋ ይንተባተቡ ነበር። ሕፃናት በእናቶቻቸው ቀፎ ተሸሽገው እሪታውን አቀለጡት። ጠላፊዎቹ እንደምንም መንገደኞቹን ካረጋጉ በኋላ ወደ ፓይሎቶቹ በመሄድ የአውሮፕላኑን አቅጣጫ ቀይረው ወደ ሊቢያ ቤንጋዚ እንዲያበሩ ቀጭን ትዕዛዝ ሰጡ። እነዚህ ጠላፊዎች የፍልስጤም ነፃ አውጪ ድርጅት አባላትና ተባባሪዎቻቸው ነበሩ። ድፍን በፍርሃት የተንዘፈዘፉ ተጓዦችን የያዘው ድለቢሱ የፈረንሳይ አውሮፕላን ከ3 ሰዓት በረራ በኋላ ነዳጅ ለመሙላት ቤንጋዚ ሊቢያ አረፈ። የሊቢያ መንግስት ግን አይቶ እንዳላየ ዝም አለ። አውሮፕላኑ ነዳጅ ከሞላ በኋላ ወደ ኡጋንዳ እንዲበር ሌላ ትዕዛዝ ተሰጠው። ሁለተኛው የእገታ ቀን ሰኔ 28 1976 ወዴት እንደሚሄዱ እንኳን በቅጡ ያልተረዱና በፍርሃት የተሸበቡ መንገደኞችን እንደያዘ ፈረንሳይ አውሮፕላን በተሰጠው ትዕዛዝ መሰረት ወደ ኡጋንዳ በረረ። ጠላፊዎቹ እያንዳንዱን የፓይለቶችን እንቅስቃሴ ባንክሮ ይከታተሉ ነበር። በመጨረሻም ከ4 ሰዓት በረራ በኋላ አውሮፕላኑ ኡጋንዳ ኢንቴቤ አየር ማረፊያ በሰላም አረፈ። የአውሮፕላኑ ዋና ካፒቴን የሬዲዮ መነጋገሪያውን አንስቶ ወደ ፈረንሳይ ደወለ። ይህ የፈረንሳይ በረራ ቁጥር 139 ነው፣ ተገደን ኡጋንዳ ኢንቴቤ አውሮፕላን ማረፊያ አርፈናል ብሎ ሬዲዮኑን ዘጋ። ፈረንሳይ አውሮፕላን መጠለፍን ዜና ያለ መገናኛ ብዙሃን ተቀባበሉት። ዜናው የወቅቱን የእስራኤል ጠቅላይ ሚኒስትር ጨምሮ ድፍን የእስራኤልን ሕዝብ አስደነገጠ። አውሮፕላኑ ኡጋንዳ ኢንቴቤ እንዳረፈ ታጋቾቹ ለ24 ሰዓት አውሮፕላኑ ላይ እንዲቆዩ ከተደረገ በኋላ በኡጋንዳ ወታደሮች ትብብር ጠላፊዎቹ ሁሉንም መንገደኞች አወርደው እንደ በግ እየነዱ በአውሮፕላን ጣቢያው አንድ አዳራሽ ውስጥ አጎሯቸው። በፍርሃት የሚንዘፈዘፉት ታጋቾች በዚያ በሚያስፈራ አዳራሽ ውስጥ እስከ አፍንጫቸው በታጠቁ የኡጋንዳ ወታደሮች መጠበቅ ጀመሩ። ሶስተኛው የእገታ ቀን ሰኔ 29 1976 የልባቸው የደረሰላቸው አጋቾች ታጋቾቹን ለመልቀቅ 2 ቅድመ ሁኔታዎችን አስቀመጡ። የመጀመሪያው ጥያቄያቸው በእስራኤል እስር ቤቶች እየበሰበሱ ያሉ ፍልስጤማውያን ጓደኞቻችን ይፈቱልን አሉ። አስከትለውም የፈረንሳይ መንግስት አውሮፕላኑ የሚፈልግ ከሆነ $5 ሚሊዮን ይክፈልና አሉ። በ3 ቀናት ውስጥ እስከ ሐምሌ 1 ጥያቄያቸው ካልተመለሰ እያንዳንዱን ታጋጅ እንደ በግ አጋድመው እንደሚያርዱ አስጠነቀቁ። የዚች ሲነኳት እንደ ነብር የምትነፋፋ ትንሽና ደፋር ሀገር ጠቅላይ ሚኒስትር የሆኑት ይስሐቅ ራቢን እሳት ለብሰው እሳት ወርሰው ካቢናቸውን አስቸኳይ ስብሰባ ጠሩ። ይስሐቅ ራቢን በካቢኔ አባላቶቻቸው ፊት ቆመው ጠላቶቻችን አሁንም አልተኙልንም፣ እንደሰማችሁት ዜጎቻችንን አግተው ይዘው ወንጀለኛ እንድንፈታ በእብሪት እየጠየቁን ነው።
እናንተስ ምን ትላላችሁ ብሎ አይናቸውን አጉረጠረጡ። በዚህ መሃል አንድ የካቢኔ አባል እጃቸውን አነሱና ክቡር ጠቅላይ ሚኒስትር ነገሩን ሰከን ብለን ብናየው ጥሩ ነው። የሚቻል ከሆነ መደራደር መልካም ነው። በኃይል እናስፈታ ብንል እንኳን ወታደሮቻችን በማያውቁት ሀገርና አካባቢ ግዳጅን ለመፈጸም ስለሚገደዱ የመሳካት እድሉ ጠባብ ነው። በዚህ መሃል ታጋቾች ቢሞቱ የሚከተለውን የህዝብ ቁጣ መቋቋም የምንችል አይመስለኝም አሉ። ጠቅላይ ሚኒስትር ኢሳቅ ራቢን በቁጣ መንፈስ ወደ መከላከያ ሚኒስትሩ ሽሞን ፔሬዝ ዘወር ብለው ያንተስ ሐሳብ ምንድነው አሉ። መከላከያ ሚኒስትር ሽሞን ፔሬዝ በቁጣ መንፈስ ውስጥ ሆነው ከመቀመጫቸው በመነሳት ካቢኔዎቻቸው ፊት ቆሙና ጓዶቼ መደራደር ፈጽሞ የማይሞከር ነገር ነው። እነዚህን ወንጀለኛ ፍልስጤማውያንን ፈተን ህዝባችን ለአደጋ እናጋልጥም። መደራደር ጠላቶቻችን ተመሳሳይ የሽብር ድርጊት እንዲፈጽሙ የተሳሳተ መልእክት ያስተላልፋል። ከዛ ይልቅ እነዚያን የአይጥ ልጆች አንገታቸውን ቀልጠን ወገኖቻችን ነጻ ብናወጣ ነው የሚሻለው አሉ። የካቢኔ አባላቱም የመከላከያ ሚኒስትሩን ሐሳብ ሙሉ ለሙሉ ደገፉ። ጠቅላይ ሚኒስትር ኢሳቅ ራቢን ሌሊቱን በዘለቀ ዝግ ስብሰባ ጀነራሎቻቸው ጋር ተወያዩ። የጀነራሎቹም አቋም ተመሳሳይ ሆነ። በልዩ ወታደራዊ ኦፕሬሽን ታጋቾችን ነጻ ማውጣት የሚለውን አማራጭ ጀነራሎቹ ሳያወላውሉ ተቀበሉት። በዚህ መሃል አንዳንድ የአውሮፓ ሀገራት መሪዎች በታጋቾቹ ላይ የኃይል እርምጃ መውሰድ አደገኛና ያልታሰበ መዘዝ ሊያመጣ ስለሚችል ጠቅላይ ሚኒስትር ራቢን ጉዳዩን በድርድር እንዲፈቱት ጎተጎቱ። እስራኤል ግን የሰማቻቸው አትመስልም። የእነዚህን ሽብርተኞች አንገት ሳልቀነጥስ መቼም እንቅልፍ የለኝም አለች። በዚህ መሃል ግን ሞሳድ መረጃ ማነፍነፉን ቀጥሏል። ኡጋንዳው ሰላዮቹ እንደ ጉድ ሰክስጎም ስለ ጠላፊዎቹ እያንዳንዷን መረጃ ማሰባሰቡን ቀጠለ። በዚህ መሃል ሞሳድ ታጋቾቹ የታገሩበትን የኢንቴቤ አውሮፕላን ማረፊያ ጓዳ ጎድጓዳና ስለ ጠላፊዎቹ የመጨረሻውን ዝርዝር መረጃ ለኦፕሬሽኑ ወታደራዊ መሪዎች አስረከበ። ጠላፊዎቹ ግን በኡጋንዳ ቴሌቪዥን ብቅ እያሉ የመጨረሻዋ ቀን ካለፈች እያንዳንዱን እስራኤላዊ ታጋች አንገት እየቀነጠሱ እንደሚጥሉ ማስጠንቀቃቸውን ቀጠሉ። ሐምሌ 1 1976 ጠቅላይ ሚኒስትር ኢሳቅ ራቢን ኦፕሬሽኑን ለማስጀመር ጄኔራሎቻቸውን ይዘው ሌሊቱን ሲመክሩ አደሩ። በዚህ ስብሰባ የታቀደው ወታደራዊ ኦፕሬሽን ጠላፊዎቹ ካስቀመጡት የመጨረሻ ቀን ቀደም ብሎ ሐምሌ 3 እንዲጀምር በአንድ ድምጽ ተወሰነ። እንዲሁም የእስራኤል ኮማንዶዎች በ4 ወታደራዊ ሄርኩለስ አውሮፕላኖች ተጓጉዘው በውድቅት ሌሊት ኡጋንዳ እንዲደርሱ ስምምነት ላይ ተደረሰ። በስድስተኛው የእገታ ቀን ሐምሌ 2 1976 የእስራኤል ጠቅላይ ሚኒስትር ኢሳቅ ራቢን አንድ አስቸኳይ የስልክ ጥሪ ደረሳቸው። የደወሉት ከ7 ዓመት በፊት የኡጋንዳ ወታደሮችን ያሰለጠኑት ጡረተኛው እስራኤላዊ ኮሎኔል ሙኪ ፔተር ነበሩ። እኚህ ጡረተኛ ኮሎኔል ለኢሳቅ ራቢን አንድ ነገር ሹክ አሏቸው። ጡረተኛው ለኢሳቅ ራቢን ሹክ ያሉት የእስራኤል ኮማንዶዎች ወደ ኡጋንዳ ሲጓዙ የኡጋንዳው አምባገነን መሪ ኤዲ አሚን ዳዳ የሚጠቀሙባቸውን አይነት ጥቁር ሊሞዚን መኪኖች ቢጠቀሙ የኡጋንዳ ወታደሮችን አታለው በቀላሉ ታጋቾች ወዳሉበት ቦታ መድረስ ይችላሉ የሚል ነበር። ይህን መረጃ ኢሳቅ ራቢን እንደቀላል አላዩትም። ይህን ወታደራዊ ኦፕሬሽን ቆፍጣናውና ጀግናው የወቅቱ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታላቅ ወንድም የሆነው ሌተናል ኮሎኔል ዮናታን ኔታንያሁ እንዲመራው የእስራኤል ወታደራዊ ባለስልጣናት በአንድ ድምጽ መረጡት። ይህን አስደናቂ ወታደራዊ ኦፕሬሽን እስራኤል ኦፕሬሽን ተንደርቦልት ብላ ሰየመችው። በሰባተኛው የእገታ ቀን ሐምሌ 3 1976 ከጠላፊዎቹ የመጨረሻ ማስጠንቀቂያ ቀን አንድ ቀን ቀደም ብሎ በታሪክ እጅግ የተደነቀውና አደገኛው ታጋቾችን ነጻ የማውጣት ልዩ ወታደራዊ ኦፕሬሽን ተጀመረ። ልዩ ኮማንዶችንና ሌሎች የዘመቻው አካላትን ወደ ኡጋንዳ የሚያጓጉዙ 4 የተመረጡ ሲ ሄርኩለስ አውሮፕላኖች ደቡባዊ እስራኤል ከሚገኘው ሻርም አልሼክ አውሮፕላን ጣቢያ ቦታቸውን ያዙ። የመጀመሪያው ሲ ሄርኩለስ ወታደራዊ አውሮፕላን የኡጋንዳን ወታደሮች ዩኒፎርም ከላይ እስከታች የለበሱ የእስራኤል ልዩ ኮማንዶችንና ጥቁር ሊሞዚን መኪኖችን ጫነች። በዚህች አውሮፕላን የተሳፈሩ ልዩ የእስራኤል ኮማንዶች ዋና ተልዕኮ ጠላፊዎችን ተጋፍቶ ታጋቾችን ነጻ ማውጣት ነው። ይህን የመጀመሪያ የኮማንዶ ቡድን የሚመሩት ኮሎኔል ዮናታን ኔታንያሁ አውሮፕላኗ ከመንቀሳቀሷ በፊት ለወታደሮቻቸው አጭር ንግግር አደረጉ። ውድ ወታደሮቼ፣ የአሁኑ ግዳጃችን እጅግ አደገኛና ጀግንነትን የሚጠይቅ ነው። ምናልባት አንዳንዶቻችን ላንመለሱልን እንችላለን። ከተሳካልን ግን ድፍን ዓለም የሚያወድሰው ታሪክ እንሰራለን። የእስራኤል አምላክ ይከተለናል። ወታደሮቻቸው በአንድ ድምጽ አሜን የእስራኤል አምላክ ከፍ ይበል ብለው በአንድ ላይ ጮኸው አጨበጨቡ። ይቺ በኮሎኔል ኔታንያሁ የሚመራውን የኮማንዶ ቡድን የያዘችው የመጀመሪያዋ ሲ ሄርኩለስ ወታደራዊ አውሮፕላን ከቀኑ 9 ሰዓት ደቡባዊ እስራኤል ከሚገኘው ሻርም አልሼክ አውሮፕላን ጣቢያ ተነስታ ለአይቀሬ ግዳጅ ወደ ኡጋንዳ በረረች። የመጀመሪያው የኮማንዶ ቡድን በበረረ በ6 ደቂቃ ልዩነት ሁለተኛው የኮማንዶ ኃይል ተከታትሎ በረረ። የዚህ ሁለተኛ ኮማንዶ ኃይል ተልዕኮ ኡጋንዳ እንደደረሰ በፍጥነት የኢንቴቤ አውሮፕላን ማረፊያን መቆጣጠር ነው። ከቀኑ 9 ሰዓት ከ18 ሶስተኛው አውሮፕላን ተከታትላ በረረች። ሶስተኛው አውሮፕላን ተጨማሪ የእስራኤል ኮማንዶ አባላት የያዘች ሲሆን የዚህ ኮማንዶ ቡድን ዋና ዓላማ ምናልባት ኡጋንዳ ተጨማሪ ሰው ኃይል አሰማርታ
ነፃ ያወጡት ታጋቾችን ጉዞ እንዳታስተባቡል የሚከላከል ይሆናል። በመጨረሻ አራተኛው አውሮፕላን የታጋቾችን ጤንነት የሚከታተሉ ሐኪሞችንና የአውሮፕላን ጠጋኝ ኢንጂነሮችን ይዛ ወደ አይቀሬው ግዳጅ በረረች። አራቱም አውሮፕላኖች በሱዳን፣ በሳውዲ አረቢያና በግብፅ ራዳር እይታ ውስጥ ላለመግባት በዝቅተኛ ከፍታ እየበረሩ ቀይ ባህርን አቋርጠው ወደ ኡጋንዳ ገሰገሱ። በጉዞ ወቅት የእስራኤል ኮማንዶዎች በፍጹም ጸጥታ ውስጥ ሆነው ውጭውን ያዩ ነበር። አንዳንዶቹ ከኪሳቸው የአይሁድ ቅዱስ መጽሐፍት አውጥተው ያነበንቡ ነበር። ከ4 ሰዓት በረራ በኋላ ድንገት ፓይለቱ ወደ ኡጋንዳ አየር ክልል እየገቡ እንደሆነ ሲናገር ሁሉም እርስ በርስ ተያዩ። በ20 ደቂቃ ውስጥ ልም ያለ ጦርነት ውስጥ እንደሚገቡ ያወቁ ይመስላል። ከአራቱ አውሮፕላኖች በኮሎኔል ኔታንያሁ የሚመራውን የኮማንዶ ቡድን የያዘችዋ የመጀመሪያው ወታደራዊ አውሮፕላን ሐምሌ 3 በውድቅት ሌሊት ኡጋንዳ ኢንቴቤ አውሮፕላን ማረፊያ ሳትታ ያረፈች። የኮማንዶቹ ልብ በፍጥነት መምታት ጀምሯል። ኮማንዶቹ ቆፍጠን ብለው መሳሪያዎቻቸውን መቀባበላቸውን ካረጋገጡ በኋላ ከአውሮፕላኗ ወርደው ለኦፕሬሽኑ የሚጠቀሙባቸውን ጥቁር ሊሞዚኖችንና 2 ላንድ ሮቨር መኪኖችን በፍጥነት ከአውሮፕላኗ ወረዱ። በ6 ደቂቃ ልዩነት በሁለተኛው አውሮፕላን ኢንቴቤ አውሮፕላን ማረፊያ የደረሱት የእስራኤል ኮማንዶዎች የአውሮፕላን ጣቢያውን ዙሪያ ተቆጣጠሩ። በኮሎኔል ኔታንያሁ የሚመራው የመጀመሪያ የኮማንዶ ቡድን መኪኖቻቸው ላይ የኡጋንዳን ባንዲራ ሰቅለው መኪኖቹን በቀስታ እየነዱ ታጋቾቹ ወዳሉበት የአየር መንገዱ ተርሚናል መንቀሳቀስ ጀመሩ። ጠላፊዎቹ ወዳሉበት ተርሚናል እስኪጠቁ ድረስ ችግር ከተፈጠረ ድምፅ አልባ መሳሪያ ብቻ እንዲጠቀሙ ኮሎኔል ዮናታን ኔታንያሁ ለወታደሮቻቸው አስጠነቀቁ። የእስራኤል ኮማንዶ ቡድን ወደ ተርሚናሉ እየተቃረበ ሲመጣ የፕሬዝዳንታቸው አጀብ የመጣ የመሰላቸው አካባቢውን ሲቃኙ የነበሩ 2 የኡጋንዳ ወታደሮች ለኮማንዶዎቹ ሰላምታ ሰጥተው አሳልፏቸው። ነገር ግን አንድ ያልታሰበ ነገር ተከሰተ። ፕሬዝዳንታቸው በቅርቡ ነጭ ሊሞዚን መኪና እንደቀየሩ ድንገት ትዝ ያላቸው 2 የኡጋንዳ ወታደሮች ነገሩን ለማጣራት በሚል ወደ ኋላ ሮጦ በመመለስ የእስራኤል ኮማንዶዎች መኪኖች በኃይል ለማስቆም ሞከሩ። ነገር ግን አንድ ትዕግስት ያጣ የእስራኤል ኮማንዶ የኮሎኔሉን ትዕዛዝ ጥሶ ድምፅ ማፈኛ በሌለው መሳሪያ 2ቱን የኡጋንዳ ወታደሮች በተኩስ ሩምታ ከመሬት ደባለቃቸው። ትልቅ ስህተት ተፈጠረ። የተኩስ ሩምታው ድምፅ ተርሚናሉ ላይ ዘና ብለው ካርታ ሲጫወቱ የነበሩትን ጠላፊዎች አስደነበራቸው። በዚህ ወታደር ስህተት የተበሳጩት ኮሎኔል ኔታንያሁ በተኩስ ሩምታው የተደናገጡት ጠላፊዎች ታጋቾቹ ላይ አደጋ ከመድረሳቸው በፊት ወታደሮቻቸው በፍጥነት ወደ ተርሚናሉ እንዲጠጉ አዘዙ። በተኩስ ሩምታው የተደናገጡት 5ቱ ጠላፊዎች ነገሩን ለማጣራት በሚል ወደ ተርሚናሉ ሰገነት ብቅ ሲሉ በእስራኤል ስናይፐሮች አንድ በአንድ ተቀለቡ። አምስቱን ጠላፊዎች ያሰገደው የእስራኤል ኮማንዶ ቡድን በፍጥነት ወደ ተርሚናሉ ከገባ በኋላ ለሁለት ተከፈለ። አንደኛ ቡድን ወደ ታጋቾቹ ሲያመራ፣ ሁለተኛው የኮማንዶ ቡድን ደግሞ የኡጋንዳ ወታደሮች ወደ መሸጉበት የተርሚናሉ ክፍል ገሰገሰ። ወደ ታጋቾቹ በፍጥነት የተጓዘው የመጀመሪያው የኮማንዶ ኃይል ታጋቾቹ ወደ ነበሩበት አዳራሽ ሲቃረብ ጠላፊዎቹ ከአዳራሹ ወጥተው ራሳቸውን ለመከላከል ተኩስ ከፈቱ። በዚህ ለ20 ደቂቃ በዘለቀው እልክ አስጨራሽ ውጊያ ታጋቾቹ ሲጠብቁ የነበሩት ጠላፊዎች በሙሉ ተደመሰሱ። የእስራኤል ኮማንዶዎች ግን በፍጥነት ወደፊት ገስግሰው አዳራሹን ሰብረው ገቡ። በድንገት እስከ አፍንጫቸው የታጠቁ ወታደሮች አዳራሻቸው ውስጥ ዘው ብሎ መግባት ያስደነገጣቸው እስራኤላውያን ታጋቾች አዳራሹን በጩኸት ደባለቁት። ኮሎኔል ዮናታን ኔታንያሁ በዕብራይስጥኛና እንግሊዝኛ እኛ የእስራኤል ወታደሮች ነን፣ ነፃ ልናወጣችሁን የመጣ ነው፣ እባካችሁ ተረጋጉ ብሎ ጮኸ። ዕብራይስጥኛ ቋንቋን የሰሙት እስራኤላውያን ታጋቾች በፍርሃትና በደስታ ስሜት መካከል ሆነው ጩኸታቸውን ቀነስ አድርገው ለመረጋጋት ሞከሩ። ነፃ መውጣታቸውን ያላመኑትና ተአምር የሆነባቸው ታጋቾች በኮሎኔል ዮናታን ኔታንያሁና በኮማንዶቻቸው ታጅበው አዳራሹን ለቀው ወጡ። በዚህ መካከል ቀደም ብሎ ተርሚናል ውስጥ ወደ መሸጉት የኡጋንዳ ወታደሮች የገሰገሰው ሁለተኛው የእስራኤል ኮማንዶ ኃይል ከኡጋንዳ ወታደሮች ቀላል የማይባል መከላከል ገጠመው። ቁልፍ ቦታ ይዘው በክላሽንኮቭ የሚዋጉት ኡጋንዳውያን ወታደሮች አላስጠጋሉ። ጦርነቱ የከበዳቸው የእስራኤል ኮማንዶዎች ታክቲካቸውን በመቀየር በትከሻ ላይ በሚተኮስ ከባድ መሳሪያ መዋጋት ጀመሩ። ኡጋንዳውያን ወታደሮች የሚተኮስባቸውን ከባድ መሳሪያ ፍጹም መቋቋም አልቻሉም። በዚህ 25 ደቂቃ በወሰደው ጦርነት 45 ኡጋንዳውያን ወታደሮች ተገደሉ። ኮሎኔል ዮናታን ኔታንያሁና ኮማንዶቻቸው ታጋቾቹን አጅበው ተርሚናሉን ለቀው ሲወጡ ከኡጋንዳውያን ወታደሮች ጋር ሲፋለም የነበረው ሁለተኛው የኮማንዶ ኃይል ተልእኮውን ጨርሶ ተቀላቀላቸው።
የእስራኤል ኮማንዶዎች ነፃ የወጡ ታጋቾችን አጅበው ወደ አውሮፕላኖቻቸው ሲቃረቡ የአካባቢው ጸጥታ የረበሸ ያልተጠበቀ የተኩስ ሩምታ ተሰማ። በሩምታው መካከል በድንገት ኮሎኔል ዮናታን ኔታንያሁ ዘፍሎ መሬት ላይ ወደቀ። የደም አለባ የለበሰው ልብሱ አጠለቀለቀው። በሁኔታው የተደናገጡት ታጋቾች እየጮሁ ወደ አውሮፕላኖቻቸው አቅጣጫ ሸሹ። ኮሎኔል ዮናታን ኔታንያሁ የተመታው ከአውሮፕላን ማረፊያው ማማ ላይ ተደብቆ ከነበሩ የኡጋንዳ ወታደሮች በተተኮሰ ጥይት ነበር። ይህን ያስተውሉት የእስራኤል ኮማንዶዎች የአውሮፕላን ማረፊያው ማማ በከባድ መሳሪያ ሲያፈራርሱት ማማው ላይ የነበሩ 3 የኡጋንዳ ወታደሮች በደም እንደተነከሩ መሬት ላይ ወርደው ተዘረሩ። ኮሎኔል ዮናታን ኔታንያሁ ወደ አውሮፕላኖቹ በፍጥነት ተወስደው በእስራኤል የሕክምና ቡድን ነፍሳቸውን ለማትረፍ ቢሞከርም ሳይሳካ ቀረ። ያ ጀግና የእስራኤል ቁርጥ ቀን ልጅ ላይመለስ ከወዲያኛው አሸለበ። በተኩስ ሩምታው በድንጋጤ ወደ አውሮፕላኖቹ የሸሹት እስራኤላውያን ታጋቾች እንዲረጋጉ ከተደረጉ በኋላ ወደ ተመደበላቸው አውሮፕላን ገብተው ቦታቸውን ያዙ። በድንገት ተከታትሎ ችግር እንዳይፈጥሩ በሚል አውሮፕላን ማረፊያ ውስጥ የነበሩትን የኡጋንዳ ሚግ ተዋጊ ጀቶችን የእስራኤል ኮማንዶዎች አወደሟቸው። በሚገርም ሁኔታ ኦፕሬሽን ተንደርቦልት በ90 ደቂቃ ውስጥ ተጠናቆ ነበር። በአጠቃላይ በኦፕሬሽኑ 102 እስራኤላውያን ታጋቾችን ማትረፍ ሲቻል 3 ታጋቾችና ኮሎኔል ኔታንያሁ ሕይወታቸው አልፏል። 5 ኮማንዶዎችም ደግሞ ቆስለዋል። ኦፕሬሽኑ በስኬት ከተጠናቀቀ ከ90 ደቂቃ በኋላ የእስራኤል ኮማንዶዎችንና ነፃ የወጡ ታጋቾችን ያሳፈሩት 4 ሲ ሄርኩለስ ወታደራዊ አውሮፕላኖች አንድ በአንድ እየተነሱ የኡጋንዳን አየር ክልል ለቀው በረሩ። አውሮፕላኖቹ ከፍታቸውን ካስተካከሉ በኋላ በኬንያ በኩል አድርገው ወደ ሀገራቸው እስራኤል ገሰገሱ። የታጋቾቹ የመለቀቅ ሰበር ዜና በአራቱም የዓለም ማዕዘናት አስተጋባ። የማይታመን ተባለ። እስራኤል ተደነቀች፣ ተወደሰች፣ ዝናዋ በዓለም ናኘ። የእስራኤል ኮማንዶች የምርጦች ምርጥ፣ የጀግኖች ጀግና ተባሉ። ከኖርዌይ እስከ ደቡብ አፍሪካ፣ ከብራዚል እስከ ራሽያ ሀገራት ኦፕሬሽን ተንደርቦልትን በጸረ ሽብር ማሰልጠኛ ማኗላቸው እንደ ሞዴል አካተቱት። ከሁሉ በላይ እስራኤል ዜጎቿን ለመታደግ የቱን ያለ ርቀት እንደምትጓዝ ለዓለም ሕዝብ በተግባር አሳየች። ከ4 ሰዓት ጉዞ በኋላ አውሮፕላኖቹ ቤንጉሪዮን አውሮፕላን ማረፊያ ሲደርሱ የእስራኤል ሕዝብ በነቂስ ወጥቶ ተቀበላቸው። ራሱን የአፍሪካ ሀያል መሪ አድርጎ የሚቆጥረው የኡጋንዳው አምባገነን መሪ ኢዲ አሚን ዳዳ የእስራኤል ኮማንዶዎች ሀገሩ ላይ ካፈንጫው ስር በፈጸሙት ጀብዱ የሀፍረት ካባ ተከናነበ። በተለይ ኢንቴቤ አውሮፕላን ማረፊያ ውስጥ በወደሙባቸው የቢሊዮን ዶላር ጀቶቻቸው እጅግ ተበሳጭተው ነበር። ብስጭታቸው አልበርድ ያላቸው ኢዲ አሚን ዳዳ 11 የኡጋንዳ ወታደሮችን ከጠላት ጋር ተባብራችኋል ብለው በአደባባይ አስረሸኑ። በዚህ ያልረኩት አምባገነኑ መሪ የሀገራቸው መንግስት ከወንበዴው የእስራኤል መንግስት ጋር ተባብረዋል ብለው ኡጋንዳ ውስጥ የሚኖሩ 245 ኬንያውያን እናስገደሉ። በዚህ ግድያ የተደናገጡ ከ30,000 በላይ ኬንያውያን ኡጋንዳን ጥለው ወደ ሀገራቸው ተሰደዱ። እንግዲህ የቻናል ተከታታዮች ጊዜያችሁን ሰውታችሁ ቪዲዮውን ስላያችሁልኝ ምስጋና የላቀ ነው። በሌላ ፕሮግራም እስካገኛችሁ ድረስ ፈጣሪ ከእናንተ ጋር ይሁን።